ሰላም ሰላም የቻናሌ ቤተሰቦች እንደምናችሁ፣ ነጃት ነኝ ከነጅማትስ አካዳሚ። እንደሚታወቀው በትናንትናው ዕለት የፈርስት ራውንድ ኤንትራንስ ኤግዛም የናቹራል ሳይንስ ተጀምሯል በኢንግሊሽ እና ማቴማቲክስ። ስለዚህ እኔም ለሰከንድ እና ሰርድ ራውንድ ተፈታኞች ይጠቅማቸዋል ብዬ ስላሰብኩኝ ከፈርስት ራውንድ ማቴማቲክስ ኤግዛም ላይ ያገኟቸውን ጥቂት ጥያቄዎች በዚህ ቪዲዮ ይዤላችሁ መጥቻለሁ። ላይክ፣ ኮሜንት፣ ሼር እያደረጋችሁ አበረታቱኝ። ይሄ እነዚህ ጥያቄዎች ይጠቅሙናል ካላችሁ ደግሞ ኮሜንት ላይ ያሳውቁኝ። ፓርት 2 ፓርት 3 እያልኩኝ ሌሎች ጥያቄዎችን የምሰራላችሁ ይሆናል። ሰብስክራይብ ሳትሉና የቤተሰቡ አባል ሳትሆኑ ደግሞ ወደ ጥያቄዎቹ አትሂዱ። በቀጥታ ወደ ጥያቄዎቹ ገባለሁኝ። ሌትስ ጎ። እሺ የመጀመሪያው ጥያቄ ምን ይለናል? what is the simplified form of log 4 to the base 16 minus log radical 12.5 to the base 2 plus log of 2 to the base 0.5 ይለናል። የተሰጡን ቾይዞች እነዚህ ናቸው። ይሄን ጥያቄ ለመስራት የሎጋሪዝም ፕሮፐርቲዎችን በደንብ ማወቅ አለብን። እስቲ ቀጥታ ወደ ሶሉሽኑ ልግባ። ይሄንን ኤክስፕሬሽን ሶስት የተለያዩ ኤክስፕሬሽኖች አሉ፣ የሎጋሪዝም ኤክስፕሬሽኖች። ስለዚህ እያንዳንዳቸው ለብቻቸው ሲምፕሊፋይ እናርጋቸውና ከዛ አንድ ላይ ኮምባይን በማድረግ መልሳቸውን እንሰራለን። ስለዚህ መጀመሪያ ወደ መጀመሪያ ኤክስፕሬሽን ሲሄድ የመጀመሪያ ኤክስፕሬሽን ምንድነው የሚለው? ሎግ 4 to the base 16 ነው የሚለው። እነዚህ ሁለት ቤዛችን እና ከታች የተሰጠን ቁጥር በምንድን ነው የሚገናኙት የሚለውን ማወቅ አለብን ማለት ነው። ስለዚህ ይህንን ሎጋሪዝም ወደ ሲምፕሊፋይድ ፎርም ስቀይረው፣ ወደ አዘር ሲምፕሊፋይድ ፎርም ስቀይረው ሎግ ኦፍ 4 ማለት 2 ስኩዌር 16 ደግሞ በሁለት ፋክተራይዝ አድርጌ ሲጽፋል 2 to the ኤክስፖነንት ኦፍ 4 ማለት ነው። ስለዚህ በዚህ መልክ መጻፍ እችላለሁ ማለት ነው። ሎግ 4 to the base 16 ማለት ሎግ ኦፍ 2 ስኩዌር to the base 2 raised to 4 ይሆናል ማለት ነው። እንደዚህ አድርጌ ከጻፍኩት በኋላ አንድ የማውቃት የሎጋሪዝም ፕሮፐርቲ አለች። እሱም ምንድነው? ሎግ ኦፍ a raised to n to the base a of raised to m ከሆነ ምን ብዬ ሲምፕሊፋይ አድርጌ መጻፍ እችላለሁ? n over m ብዬ ሲምፕሊፋይ አድርጌ መጻፍ እችላለሁ የምትለዋል የሎጋሪዝም ፕሮፐርቲ ማስታወስ አለባችሁ ማለት ነው። ስለዚህ እዚህ ጋር m has to be what different from 0። ስለዚህ እዚህ ጋር ምን አለ? ያው log of 2 the base 2 እዚህ ጋር ኤክስፖነንት አለ፣ እዚህ ጋር ኤክስፖነንት አለ። ስለዚህ ይሄ ምን ብዬ መጻፍ እችላለሁ? በዚህ ህግ መሰረት 2 over 4 ብዬ መጻፍ እችላለሁ ማለት ነው። 2 over 4 ብዬ መጻፍ እችላለሁ ማለት ነው። 2 over 4 ብዬ ከጻፍኩት 2 over 4 ማለት ደግሞ ምን ማለት ነው? ሲቃለል ሲምፕሊፋይ ሳደርገው 2 over 4 ማለት 1 over 2 ማለት ነው። ስለዚህ ለመጀመሪያው ኤክስፕሬሽን እዚህ ጋር ላለችው 1 over 2 መተካት እችላለሁ ማለት ነው። ቀጥታ ደግሞ ወደ ሁለተኛው ኤክስፕሬሽን ልሂድ። ሁለተኛ ላይ ምን አለ? ሎግ ኦፍ ራዲካል 12.5 to the base 2 አለን ማለት ነው። ስለዚህ ይሄንን ብዬ መቀየር እችላለሁ። ራዲካል 12.5 ማለት ሎግ ራዲካል 12.5 ማለት 25 ሁለተኛ ማለት ነው። ስለዚህ 25 ሁለተኛ ብዬ ቀየረው to the base 2። እንደገና ደግሞ ራዲካል ማለት ምን ማለት ነው? ራዲካል ማለት ኤክስፖነንታችንን 1 over 2 አድርጉት ያለ። ስለዚህ ምን አደርጋለሁ? ሎግ ኦፍ 25 over 2 to the exponent 1 over 2 to the base 2 አደርጋለሁ ማለት ነው። ከዛ የማውቀው ሌላ የሎጋሪዝም ፕሮፐርቲ ምን አለ? ሎግ a raised to b ማለት እዚህ ጋር ኤክስፖነንት የነበረችው ምን እናደርጋታለን? ወደ ኮፊሸንት ቦታ እናመጣታለን። b ሎግ ኦፍ a ማለት ነው ሚሊዮን ፕሮፐርቲ እንጠቀማለን ማለት ነው። ስለዚህ b ሎግ a ከሆነ እዚህ ጋር ምን ይሆናል? እቺ 1 over 2 ወደዚህ ጋር ትመጣለች ማለት ነው። ስለዚህ ምን ይሆናል? 1 over 2 ሎግ 25 over 2 to the base 2 ይሆናል ማለት ነው። ሌላ ደግሞ የምትጠቀሙት ፕሮፐርቲ የሎጋሪዝም ፕሮፐርቲ ምን አለ? ሎግ a over b ማለት ሎግ a
ማይነስ ሎግ ቢ ማለት ነው። እዚህ ጋር በሎጋሪዝማችን ላይ በማካፈል ምልክት ተያይዘው ከመጡ ምን ማድረግ እንችላለን? ለየብቻ በመቀነስ ምልክት አያይዘን መጻፍ እንችላለን ማለት ነው። ስለዚህ ይሄ ምን ይሆናል? 1/2 ብራኬት እንከፍትና ሎግ 25 to the base 2 minus log 2 to the base 2 ይሆናል ማለት ነው። እችኛዋን ኤክስፕሬሽን እንደዚህ አድርጌ መቀየር ይችላል። አሁን እዚህ ጋር ሌላ ማስታወስ ያለባችሁ ነገር ምንድነው? እዚህ ጋር ሁለቱም ተመሳሳይ ቁጥሮች ከሆኑ ሎግ ኤም ቱ ዘ ቤዝ ኤም ከሆነ ይሄ ማለት ምን ማለት ነው? ዋን ማለት ነው። ስለዚህ እዚህ ጋር ሎግ ቱ ዘ ቤዝ 2 ማለት ሎግ 2 ቱ ዘ ቤዝ 2 ማለት ዋን ላይ መቀየር እንችላለን ማለት ነው። ስለዚህ ምን ይሆናል? 1/2 ታይምስ ሎግ ኦፍ 25 ማለት ደግሞ ምንድን ነው? 5 ስኩዌር ማለት ነው አይደል? ስለዚህ 5 ስኩዌር አድርገን ጻፈው። 5 ስኩዌር ቱ ዘ ቤዝ 2 ማይነስ ሎግ 2 ቱ ዘ ቤዝ 2 ሁለቱ ተመሳሳይ ቁጥሮች ስለሆኑ ምን ብዬ መቀየር እችላለሁ? ዋን ብዬ መቀየር እችላለሁ። ስለዚህ ዋን። በተመሳሳይ በዚህኛው ህግ መሰረት እዚህ ጋር ኤክስፖነንት አለ። ስለዚህ ምን ማድረግ እችላለሁ? ወደ ኮፊሸንት ቦታ አምጥቼ መጻፍ እችላለሁ። ስለዚህ እንደዛ አድርጌ ልጻፈው። እስኪ ምን ይሆናል? 1/2 ይሄ ጠቅላላ ሁሉንም ነው የሚያባዛው፣ ይችኛዋን። ለዛ ብራኬት የምከፍተው ብራኬት ትዋይስ ሎግ ኦፍ 5 ቱ ዘ ቤዝ 2 ማይነስ 1። ከዛ ምን አደርጋለሁ? ይችን 1/2 ዲስትሪቢዩት አደርጋታለሁ ለሁለቱ። ምን ይሆናል? እዚህ ጋር 1/2 ታይምስ 2 by 2 ይጣፋና 1 ብቻ ይቀራል። ሎግ ኦፍ 5 ቱ ዘ ቤዝ 2 ይቀርልኛል ማይነስ እዚህ ጋር ደግሞ ምን ይቀርልኛል? 1/2 ታይምስ 1 ደግሞ 1/2 ይቀራል። ስለዚህ ከሁለተኛው ኤክስፕሬሽን ደግሞ ማገኘው ይሄ ገና ሁለተኛው ኤክስፕሬሽን ላይ ነው ያለነው። ከመጀመሪያው ኤክስፕሬሽን ይሄው እዚህ ጋር 1/2 አገኘሁኝ። ከሁለተኛው ላይ ሎግ 5 ቱ ዘ ቤዝ 2 ማይነስ 1/2 አገኘሁኝ። ከዛ ደግሞ አሁን ወዴት ሄዳለሁ? ወደ ቀጣዩ ወችኛዋን ደግሞ ሶስተኛ ላይ ያለችዋን ደግሞ ሲምፕሊፋይ ወደ ማድረግ ሄዳለሁ ማለት ነው። እሺ ከአንደኛው ኤክስፕሬሽን ያገኘሁት 1/2 ነው። ከሁለተኛው ኤክስፕሬሽን ያገኘሁት ሎግ 5 ቱ ዘ ቤዝ 2 ማይነስ 1/2 ነው። ከሶስተኛው ኤክስፕሬሽን ደግሞ ማገኘውን እንስራ። ከሶስተኛው ኤክስፕሬሽን ምንድነው የሚለን? ሎግ 2 ቱ ዘ ቤዝ 0.5 ይለናል። እሺ እንቀይረው። ሎግ 2 0.5 ማለት 1/2 ማለት ነው። 1/2 ማለት ደግሞ 2 ሬዝ ቱ ማይነስ 1 ማለት ነው። እዩት 2 ሬዝ ቱ ማይነስ 1 ማለት ነው። ስለዚህ እዚህ ጋር ቤዜ ላይ ምን ማድረግ እችላለሁ? 0.5 2 ሬዝ ቱ ማይነስ 1 ብዬ መቀየር እችላለሁ ማለት ነው። ከዛ ሎግ 2 ማለት 2 ሬዝ ቱ 1 ማለት ነው። እዚህ ጋር ኤክስፖነንቱ 1 ባደረገው ምንም የሚያመጣው ለውጥ የለም። መጀመሪያ ሁለተኛው ኤክስፕሬሽንን ስሰራ ከነገርኳቸው ፕሮፐርቲ ውስጥ ምን አለ? ሎግ ኤ ሬዝ ቱ ቢ ኤ ሬዝ ቱ ሲ ማለት ቢ ኦቨር ሲ አድርጌ መጻፍ እችላለሁ ብያችኋለሁ። ስለዚህ ይሄኛው ምን አድርጌ መጻፍ እችላለሁ? ሎግ 2 ስለሆነ ሁለቱ 1 ኦቨር ማይነስ 1 አድርጌ መጻፍ እችላለሁ ማለት ነው። 1 ኦቨር ማይነስ 1 ማለት ደግሞ ስንት ነው? ማይነስ 1 ማለት ነው። ስለዚህ ከሶስተኛው ኤክስፕሬሽን ማግኘት ቁጥር ምንድን ነች? ማይነስ 1 ነች ማለት ነው። ይኸው ከሶስተኛው ኤክስፕሬሽን ማይነስ 1 አገኘሁ። ስለዚህ አሁን ምንድን ነው የማደርገው? ሶስቱን ኮምባይን አደርጋለሁ የኤክስፕሬሽን ሲምፕሊፋይድ ፎርም ለማግኘት። ስለዚህ ሶስቱን ኮምባይን ስናደርግ እዩት የሚሆነው የመጀመሪያው ኤክስፕሬሽን ሲምፕሊፋይድ ፎርሙ 1/2 ማይነስ አረጋና እቺ ማይነስ ለእነዚህ ለሁለቱም ኤክስፕሬሽኖች ስለሆነ የምትሆነው ብራኬት ውስጥ አስቀምጧለሁ። ሎግ 5 ቱ ዘ ቤዝ 2 ማይነስ 1/2 እዚህ ጋር ደግሞ ፕላስ እና ፕላስ ማይነስ 1 ይሄ ነው ማለት ነው ፋይናል ሪዘልት። ከዛ ይሄን ሲምፕሊፋይ ሳደርግ ምን ይሆናል ማለት ነው? 1/2 እቺ ኔጌቲቭ ምን አደርጋታለሁ? ዲስትሪቢዩት አደርጋታለሁ። ኔጌቲቭ ሎግ ኦፍ 5 ቱ ዘ ቤዝ 2 ማይነስ የነበረው እዚህ ጋር ምን ይሆናል? ማይነስ ፖዚቲቭ 1/2 እቺ ፕላስ ማይነስ 1 ይሆናል ማለት ነው። እዩት እዚህ ጋር 1/2 አለኝ ፖዚቲቭ፣ እዚህ ጋር 1/2 አለኝ ፖዚቲቭ። ስለዚህ ሁለቱም መደመር ይችላል። 1/2 ፕላስ 1/2 ኢዝ 1። ስለዚህ ኤክስፕሬሽን ምን ይሆናል?
ማይነስ ሎግ 5 to the base 2 ፕላስ 1 ማይነስ 1 ይሆናል ማለት ነው። 1/2 ወደ 1 ቀየሩት። እዚህ ጋር ማይነስ 1 አለኝ ኦልሬዲ ማይነስ 1 1 ማይነስ 1 ደግሞ ስንት ነው? 0 ነው ማለት ነው። ስለዚህ ምን ኤክስፕሬሽን ብቻ ይቀራል? ይሄ ብቻ ይቀራል። ስለዚህ ለምሳሌ ምርጫችን ላይ ኔጌቲቭ ሎግ 5 to the base 2 ቢኖር እሱ ነበር መልሳችን የሚሆነው። ግን ቾይስ ኤ ላይ ምንድን ነው የሚለን? ፖዚቲቭ ነው የሚለን። ፖዚቲቭ ከሆነ ደግሞ ኤ ላይ ያለው አይደለም መልሳችን ማለት ነው። ስለዚህ ሌላ ኤክስፕሬሽን አለ ወይም ደግሞ ይሄ ነገር ሲምፕሊፋይድ ይሆናል ማለት ነው። እስቲ እንየው። እቺ ኔጌቲቭ ማለት እዚህ ጋር ኔጌቲቭ 1 ነው እያባዛው ያለው ማለት ነው አይደል? ስለዚህ ኮኤፊሺየንትን ምን ማድረግ ይችላል? ወስጄ እዚህ ጋር ኤክስፖነንት ማድረግ ይችላል። ስለዚህ በሌላ አባባል ይሄ ነገር ምን ይሆናል? ሎግ 5 to the base raise to ኔጌቲቭ 1 ይሆናል ማለት ነው። ኔጌቲቭ 1 መተም ትሆናለች ኤክስፖነንት ሆናለች to the base 2 5 raise to ኔጌቲቭ 1 ማለት ደግሞ 1/5 ማለት ነው። ስለዚህ ይሄ ምን ይሆናል? ሎግ 1/5 to the base 2 ይሆናል። 1/5 ደግሞ ወደ ዴሲማል ስቀይረው 0.2 ማለት ነው። ስለዚህ ኤክስፕሬሽናችን በአጠቃላይ ምን ይሆናል? ሎግ ኦፍ 0.2 to the base 2 ይሆናል ማለት ነው ፋይናል። ይሄ ደግሞ ቾይዛችን ላይ ያለ። ስለዚህ our final answer is what? choice B። ሰከንድ ራውንድ እና ሰርድ ራውንድ የምትፈተኑ ተፈታኞች ይሄን ጥያቄ ብቻ በማየት በደንብ የሎጋሪዝም እና የኤክስፖኔንሻል ፋንክሽን ፕሮፐርቲዎችን ኤክስፕሬሽኖችን እንዴት እንደሚቀያየሩ እንዴት ሲምፕሊፋይድ እንደሚሆኑ በደንብ ማስታወስ አለባችሁ ማለት ነው። ይጠቅማችኋል ብዬ የማስባቸውን ፕሮፐርቲዎች እዚህ ጋር አስገባላችኋለሁ። ወደ ቀጣዩ ጥያቄ እንለፍ። ሁለተኛው ጥያቄ ምን ይለናል? which is not a power function ይለናል። ይሄ ጥያቄ በ2017ም በ2016ም ኢንትራንስ ኤግዛሞች ላይ መጥቷል። ስለዚህ ይሄ ጥያቄ ተደጋግሞ የሚመጣ ጥያቄ ስለሆነ ፓወር ፋንክሽን ማለት ምን አይነት ፋንክሽን ነው የሚለውን በደንብ ለይታችሁ ማወቅ አለባችሁ ማለት ነው። ፓወር ፋንክሽን እንዴት ነው ዲፋይን የሚደረገው ወይም ደግሞ ሪፕሬዘንትድ የሚደረገው? ፓወር ፋንክሽን ኢዝ ሪፕሬዘንትድ ባይ k x raised to n በሚል ፎርም ነው ሪፕሬዘንት የሚደረገው where k and n are elements of a real number። እዚህ ጋር እነዚህ ጋር የሚጻፉት ኮኤፊሺየንታችንን ኤክስፖነንታችን ጋር የሚጻፉት ምንድን ናቸው? ሪል ነምበር ውስጥ ያሉ ቁጥሮች ናቸው፣ ቁጥር ናቸው ማለት ነው። ኤክስ ዋት ኤክስ ደግሞ ምንድን ነው? ቫሪያብል ነው። ስለዚህ ቤዛችን ላይ ሁሌ ቫሪያብል፣ ኤክስፖነንታችን እና ኮኤፊሺየንታችን ደግሞ ምንድን ነው? ሪል ነምበር ውስጥ ያሉ ቁጥሮች ነው መሆን ያለባቸው። ስለዚህ ከቾይዛችን ላይ ይህንን ሪፕሬዘንት የማያደርገው የትኛው ነው የሚለው ማየት ነው ማለት ነው። ስለዚህ ቾይዝ ኤ ላይ ኤፍ ኦፍ ኤክስ ኤክስ ኪዩብ ነው ይለናል። ትክክል ነው። እዚህ ጋር ኮንስታንት ኮኤፊሺየንታችን 1 ነው፣ ኤክስፖነንታችን 3 ነው፣ ሪል ነምበር ናቸው። ኤክስ ደግሞ ቤዛችን ነው፣ ቫሪያብላችን ቤዝ ላይ ነው። በተመሳሳይ ጂ ኦፍ ኤክስ ላይ እንደዛው ኤክስ ቤዝ ላይ ነው ያለው ቫሪያብላችን። ይሄው ማይነስ 2 ነው ኤክስፖነንታችን፣ ሪል ነምበር ኮኤፊሺየንታችን 1 ነው። ኤች ሲ ላይ ደግሞ ስንሄድ ኤች ኦፍ ኤክስ ይለንና ፋንክሽናችን ይሁት ቤዛችን ላይ ቁጥር ነው ያለው፣ ኤክስፖነንታችን ላይ ምንድን ነው ያለው? ቫሪያብል ነው ያለው። የፓወር ፋንክሽን ሪፕሬዘንቴሽን አይደል? የፓወር ፋንክሽን ሪፕሬዘንቴሽን ላይ ምን መሆን አለበት? ቫሪያብሉ ቤዝ መሆን አለበት፣ ከታች መሆን ያለበት። ስለዚህ ሲ ዴፊኒትሊ ፓወር ፋንክሽን አይደለም ማለት ነው። ይሄው እዚህ ጋር ዲ ላይ ደግሞ የሚገኘው ኤክስ ራዲካል ኤክስ ይለናል። ይሄ ማለት ኤክስ ሬዝ ቱ 1/2 ማለት ነው። ይሄው ቤዛችን ቫሪያብል ኤክስፖነንታችን ላይ ቁጥር ነው ያለው ማለት ነው። ስለዚህ ፓወር ፋንክሽን ያልሆነው የትኛው ነው? ሲ ላይ የሚገኘው ፋንክሽን ነው ማለት ነው። ሶስተኛ ጥያቄው ምን ይለናል? which one of the following number is an irrational number ይለናል። ይሄም በተደጋጋሚ ተከታታይ ዓመቶች ላይ እየመጣ ያለ ጥያቄ ነው። በራሽናል ነምበር እና በኢራሽናል ነምበር መካከል ነምበሮች መካከል ያለው ልዩነት በደንብ ማወቅ አለባችሁ ማለት ነው። ስለዚህ ሪል ነምበር አለ እንደ ሪል ነምበር ምን ተብሎ ይከፈላል? ራሽናል ነምበር እና ኢራሽናል ነምበር ተብሎ በሁለት ይከፈላል። ስለዚህ የራሽናል ነምበር ባህሪያት ምንድናቸው? ኢራሽናል ነምበር ደግሞ ምንድነው የሚለውን በደንብ መለየት ያለብን ማለት ነው። ስለዚህ ራሽናል ነምበር የምንለው አንደኛው በሁለት ኢንቲጀሮች ኤ ኦቨር ቢ ፎርም መጻፍ የሚችል ቢ ዲፍረንት ፍሮም ዜሮ ሆኖ ኢንቲጀሮች ናቸው ሁለቱ ኤ
ኤንድ ቢ ኤለመንትስ ኦፍ ኢንቲጀር ነምበር በሁለት ኢንቲጀር ነምበሮች አስ ፍራክሽን ፎርም መጻፍ የሚችል ዘን ደግሞ ወደ ዴሲማል ደግሞ ስንቀይረው አይዘር ተርሚኔቲንግ ወይ ደግሞ ሪፒቲንግ። ተርሚኔቲንግ ማለት ምንድነው? ኢንድ የሚያበቁ ቁጥሮች ናቸው። ዴሲማሎች ሆነው በነጥብ የሚገለጹ ሆኖ የሚያቆሙ ናቸው። ሪፒቲንግ ማለት ደግሞ የሆነ ፓተርን ይዘው የሚደጋግሙ የሆነ ፓተርን ለምሳሌ አንድ ቁጥር ከሆነ ለምሳሌ 0.222 እያለ የሚቀጥል ከሆነ ቱን እየደገማት ነው የሚሄደው ማለት ነው። ወይንም ደግሞ 1.13 እያለ ከሆነ የሚሄደው እኚህ ሁለቱን ቁጥሮች የሆነ ፓተርን ይዘው እየደገመ የሚሄድ ቁጥር ማለት ነው። እነዚህ ኢራሽናል ነው የሚባሉት። ኢራሽናል ግን ከዚህ በተቃራኒ ናቸው። ከእነዚህ ሁለቱ ተቃራኒ ናቸው። ነን ሪፒቲንግ፣ ነን ተርሚኔቲንግ፣ ነን ደግሞ ሪፒቲንግ ናቸው። ወይ አያልቁ ወይ ደግሞ የሆነ ፓተርን ይዘው አይቀጥሉም። የሚቀጥሉ ቁጥሮች ሲሆኑ ራሱ ምንድነው የተዘበራረቀ ፓተርን ነው ያላቸው ማለት ነው። ሌላ ደግሞ ኢራሽናል ነምበርን የምንለይበት ነገር ምንድነው? የስኩዌር ሩት ኦፍ ናት የፐርፌክት ስኩዌር ፐርፌክት ስኩዌር ሆኖ ከስኩዌር ሩት ውስጥ መውጣት የማይችሉ ቁጥሮች ከሆኑ እነዛ ቁጥሮች ኢራሽናል ናቸው። ለምሳሌ ራዲካል 4 ብንል ይሄ 4 ፐርፌክት ስኩዌር ነው፣ 2 ሆኖ ይወጣል። ነገር ግን ራዲካል ፎር ኤግዛምፕል 5 ብንል 5 ፐርፌክት ስኩዌር አይደለም። ስለዚህ ከራዲካል ሲወጣ ኢራሽናል ነምበር ነው የሚሆነው። ስለዚህ ይሄኛውን ቁጥር ምን ማለት እንችላለን? ኢራሽናል ነምበር ነው ማለት እንችላለን ማለት ነው። ስለዚህ በቀጥታ ወደ ቾይዞቻችን ስንሄድ እዚህ ጋር 3/4 ተሰጥቶናል። 3/4 ወደ ዴሲማል ስንቀይረው 0.75 ማለት ነው። ተርሚኔቲንግ ነው፣ ያልቃል። ይሄው እዚህ ጋር እንደዛው 0.125 አለቀ፣ በቃ ተርሚኔቲንግ ናቸው። ስለዚህ ሁለቱም ራሽናል ናቸው ማለት ነው። -8 ኢንቲጀር ቁጥር ነው፣ ራሽናል አልቋል፣ በቃ ተርሚኔቲንግ ነው። -8 ብቻ ነው፣ የሚቀጥል ነገር የለውም። ሲጋ ደግሞ ስትመጡ ኢራሽናል ነምበር ነው። ምክንያቱም 7 ምንድነው? ናት ፐርፌክት ስኩዌር አይደለም። ከስኩዌር ሩት በቀጥታ መውጣት የሚችል ቁጥር አይደለም። ስለዚህ ሲ ላይ የሚገኘው ኢራሽናል ነምበር ነው ማለት ነው። Question number 4. What is the simplified form of the expression radical 45 plus 1 over radical 5 multiplied by radical 5 minus 6 over radical 20 ይለናል። ይሄን ሲምፕሊፋይ ለማድረግ በጣም ቀላል ነው። radical 45 plus 1 over radical 5 radical 5 minus 6 over radical 20 እሺ 45 ማለት 9 times 5 ማለት ነው። 20 ማለት 4 times 5 ማለት ነው። እዚህ ጋር 9 ፐርፌክት ስኩዌር ነው፣ ከስኩዌር ሩት መውጣት ይችላል። እዚህ ጋር 4 ፐርፌክት ስኩዌር ነው፣ ከስኩዌር ሩት መውጣት ይችላል ማለት ነው። ስለዚህ ይሄንን ሐሳብ ተጠቅመን ነው ሲምፕሊፋይ የምናደርገው። ስለዚህ ምን ይሆናል? ራዲካል 45 ማለት 9 times 5 አድርገን መጻፍ እንችላለን። ፕላስ 1 over radical 5 times radical 5 minus 6 over radical 20 የነበረውን 4 times 5 አድርገን እንጽፈዋለን ማለት ነው። then ይሄ ኤክስፕሬሽን ወደ ምን ይቀየራል? 9 ፐርፌክት ስኩዌር ነው ብያቸዋለሁ። ከስኩዌር ሩት ሲወጣ ምን ይሆናል? 3 ይሆናል። ስለዚህ 3 times radical 5 ብቻውን ይቀራል እዚህ ጋር 5 ስላለ ፕላስ 1 over radical 5 ታይምስ የሆነና ራዲካል 5 አለ እዚህ ጋር ራዲካል 5 ማይነስ 6 ኦቨር 4 ፐርፌክት ስኩዌር ነው። ስለዚህ ይወጣል፣ ሲወጣ 2 ሆኖ ይወጣል። ስለዚህ 2 ታይምስ ራዲካል 5 ይቀራል ማለት ነው። then ከነዚህ ሁለት ኤክስፕሬሽኖች እዚህ ጋር መደመር አለን፣ እዚህ ጋር መቀነስ አለን። ስለዚህ ኦፕሬሽኑን እንሰራለን ማለት ነው። ኦፕሬሽኑን ስንሰራ ለመጀመሪያ ኤክስፕሬሽን ምን ይሆናል? ከስር ራዲካል 5 ኮመን እንወስዳለን። then radical 5 times 3 radical 5 plus 1 ይሆናል። እዚህ ጋር ደግሞ ኮመን እንወስዳለን 2 radical 5 እንወስዳለን as denominator ከዛ ሁለቱ ይባዛል radical 5 times
2 ራዲካል 5 ማይነስ 6 ይሆናል ማለት ነው። ይሄ ቤዚክ የፍራክሽን መደመርና መቀነስ ነው። ቤዚክ የፍራክሽን መደመርና መቀነስ ነው። ስለዚህ እነዚህ ሁለቱ ሲባዙ ያው እዚህ ጋር ራዲካል 5 አለ፣ እዚህ ጋር ራዲካል 5 አለ። ይሄ ማለት ምን ማለት ነው? ራዲካል 5ን ስኩዌር እያደረግነው ነው ማለት ነው። ስለዚህ ስኩዌር እያደረግነው ከሆነ ስኩዌር ሩቱ በስኩዌሩ ይጠፋና 5 ብቻ ይቀራል። ስለዚህ ምን ይሆናል? እዚህ ጋር 5 ታይምስ 3 ይቀራል ማለት ነው። 5 ታይምስ 3 ይቀራል ማለት ነው። ከላይ ፕላስ 1 ኦቨር ራዲካል 5 የመጀመሪያው ላይ ታይምስ ሲሆንና እዚህ ጋር ደግሞ እዚህ ጋር በተመሳሳይ ራዲካል 5 5 ይቀራናል። ስለዚህ 2 ታይምስ 5 ማይነስ 6 ኦቨር 2 ራዲካል 5 ይቀራል። ስለዚህ እነዚህን እንስራ። ያው 5 ታይምስ 3 15 ነው። 15 ፕላስ 1 16 እናገኛለን ማለት ነው። ስለዚህ 16 ራዲካል 5 ታይምስ 5 እዚህ ጋር ደግሞ ያው 2 ታይምስ 5 10 10 ማይነስ 6 4 ይቀራል ማለት ነው። ስለዚህ 4 ኦቨር 2 ራዲካል 5 ሁለቱም ማባዛት ነው ማለት ነው። ስለዚህ ይሄው ኒውሜሬተሮቹን እናባዛ፣ ዲኖሚኔተሮቹን እናባዛ። ኒውሜሬተሮቹን ስናባዛ 16 ሲባዛ በ4 ኦቨር ዲኖሚኔተሮቹን ስንባዛ ይሄው 5 ታይምስ ራዲካል 5 ቀደም እንደ ካንስል አውት እንዳደረገው 5 ታይምስ እዚህ ጋር ራዲካል 5 አንድ 5 ይቀረናል። ስለዚህ 2 ታይምስ 5 ይሆናል ማለት ነው። then simplify እናድርገው እስኪ። እዚህ ጋር 2 አለ፣ እዚህ ጋር 4 አለ። 4 ማለት ለሁለት ስናካፍል 2 ይቀራል። ስለዚህ 16 ታይምስ 2 ምን ይሆናል? 32 ኦቨር ዲኖሚኔተር ላይ እዚህ ጋር ምን አለን? 5 አለን። ስለዚህ ምን ቀራል? 32 ኦቨር 5 which is on choice B። አምስተኛው ጥያቄ ምን ይለናል? what is the partial decomposition form of the rational expression 3x squared plus 5x minus 1 over x plus 2 times x plus 1 the whole square ይለናል። የዚህን ጥያቄ በጨዋታ አላስገባሁኝም፣ እዚህ ጋር ፒክቸር ላይ አስገባላችኋለሁ። በቀጥታ ወደ ሶሉሽኑ ሲሄድ እንዲህ አይነት ዲኖሚኔተር ያላቸውን ራሽናል ኤክስፕሬሽኖች ዲኮምፖዝ ስናደርግ እንዴት ነው የምናደርገው? ኤ ፕላስ ቢ ፕላስ ሲ አድርገን ነው የምንሰራው። በቀጥታ ፓርሻል ዲኮምፖዚሽናችን የሚሆነው 3x ስኩዌር ፕላስ 5x ማይነስ 1 ኤክስ ፕላስ 2 ኤክስ ፕላስ 1 ዘ ሆል ስኩዌር ስለሆነ እዚህ ጋር ምንድን ነው የምናደርገው? ኤ ኦቨር እችኛዋን እንወስዳለን ኤክስ ፕላስ 2 ፕላስ እናደርገና ቢ ኦቨር እቺ አንዷን እንወስዳለን ኤክስ ፕላስ 1 then ሲ እንልና ደግሞ ይሄንን እንደገና እንደ አንድ ኤክስ ፕላስ 1 ስኩዌር ደግሞ እንወስዳለን ማለት ነው። ስለዚህ ፓርሻል ዲኮምፖዚሽናችን ምን ይሆናል ማለት ነው? ኮመን ከስር ዲኖሚኔተራችን ላይ ምን አለን? ኤክስ ፕላስ 2 ታይምስ ኤክስ ፕላስ 1 ስኩዌር አለን። ስለዚህ ይሄንን ለሁሉም ዲስትሪቢዩት ስናደርግ ይሄ ኤክስ ፕላስ 2 ኤክስ ፕላስ 1 ስኩዌር ለዚህም ለኤ ምን ይሆናል? ከላይ ኤ ታይምስ ኤክስ ፕላስ 1 ስኩዌር ይሆናል። ኤክስ ፕላስ 2 የዚህ ዲኖሚኔተር ስለሆነ ማለት ነው። ፕላስ ለቢ ደግሞ ኤክስ ፕላስ 2 ታይምስ ኤክስ ፕላስ 1 ይሆናል። then ለሲ ደግሞ ሲ ኤክስ ፕላስ 2 ይሆናል ማለት ነው። ኤክስ ፕላስ 2 ይሆናል ማለት ነው። ስለዚህ የኤን የቢንና የሲን ቫልዩ ለመፈለግ በቀጥታ ምን አደርጋለሁ? ለምሳሌ to find the value of a ለመፈለግ ምን አደርጋለሁ? ኤ ዜሮ ማያደርግብኝ ግን ደግሞ ሌሎቹን ዜሮ ሊያደርግልኝ የሚችል የኤክስ ቫልዩ አስገባለሁ ማለት ነው። ለምሳሌ ኤክስ is equals to -2 ባስገባ ኤክስ is equals to -2 ባስገባ ያው እዚህ ጋር ዜሮ አያደርግብኝም። ነገር ግን እዚህ ጋር -2 ሲገባ -2 + 2 ዜሮ ይሆናል። ቢ ካንስል ያደርጋል። እዚህ ጋር -2 ሳስገባ -2 + 2 ሲ ካንስል ያደርጋል። ምን ይቀራል? ኤ ጋር ያለው ኤክስፕሬሽን ይቀራል። ከዛ እዚህ ጋር ኔጌቲቭ ቱን አስገብቼ ከሱ ጋር ኢኳል አድርጌ እሰራለሁ ማለት ነው። ስለዚህ እስቲ -2 ላስገባ እዚህ ጋር 3 -2 ስኩዌር + 5 ታይምስ -2
ማይነስ 1 እዚህ ኳስቱ እንዳልኳችሁ እዚህ ጋር ማይነስ 2 ሲገባ ይሄ 0 ይሆናል። እዚህ ጋር ይሄ 0 ይሆናል። ስለዚህ ምን ይቀራል? a ታይምስ ማይነስ 2 ፕላስ 1 the whole square ይቀራል ማለት ነው። ስለዚህ እነዚህን እኩል አድርገን የኤን ቫልዩ እናገኛለን። እዚህ ጋር ምን አገኛለሁ? ይኸው 3 ታይምስ ማይነስ 2 ስኩዌር 4 ነው። 4 ታይምስ 3 ደግሞ 12 ማይነስ 5 ታይምስ 2 10 ነው። እቺ ማይነስ እዚህ ጋር ብቻ ነው ማይነስ የሆነችው ማይነስ 10 ስለሆነ ማይነስ 10 ማይነስ 1 is equals to a times ማይነስ 2 ፕላስ 1 ማይነስ 1 ነው። ማይነስ 1 ስኩዌር 1 ነው። ምን ነው የለውም ማለት ነው። ስለዚህ የኤ ቫልዩ ምን ይሆናል? እዚህ ጋር ኤ ብቻ ይቀራል። የኤ ቫልዩ ምን ይሆናል? 12 ማይነስ 10 2 ማይነስ 1 1 ይሆናል ማለት ነው። ስለዚህ የኤ ቫልዩ አገኘን። የኤ ቫልዩ ስንት ነው? 1 ነው ማለት ነው። በተመሳሳይ የሲን ቫልዩ ደግሞ ማግኘት እንችላለን። የሲን ቫልዩ ለማግኘት የሲን ቫልዩ 0 ማያረግ ቁጥር እንፈልጋለን ማለት ነው። እንውሰድ ኤክስ እዚህ ኳስቱ ማይነስ 1 በወስድ ይሁት ማይነስ 1 በወስድ እዚህ ጋር ማይነስ 1 ሳስገባ ማይነስ 1 ፕላስ 1 0 ይሆናል። 0 ስኩዌር ሙሉ ካንስል ያደርጋል። እዚህ ጋር ማይነስ 1 ሳስገባ የቢ ካንስል ያደርጋል። ምን ይቀራል? ሲ ብቻ ይቀራል ማለት ነው። ስለዚህ ሲ ብቻ የሲን ቫልዩ ማግኘት እችላለሁ ማለት ነው። ማይነስ 1 ኤክስ እዚህ ኳስቱ ማይነስ 1 ኢሎን ተጠቅሜ ምን አደርጋለሁ? የሲን ቫልዩ እፈልጋለሁ። ስለዚህ እዚህ ኤክስፕሬሽን ውስጥ ማይነስ 1 እንተካ 3 ታይምስ ማይነስ 1 ስኩዌር ፕላስ 5 ታይምስ ማይነስ 1 is equals to what? C times C ላይ ደግሞ ምንድን ነው ያለው? C times x plus 2 ነው። ስለዚህ ማይነስ 1 plus 2 ማይነስ 1 ስኩዌር ፖዚቲቭ 1 ይሆናል። ስለዚህ 3 ብቻ ይቀራል። እዚህ ጋር ማይነስ 5 ማይነስ 1 is equals to እዚህ ጋር ደግሞ ማይነስ 1 plus 2 ፖዚቲቭ 1 ነው። ስለዚህ C ብቻ ይቀራል። 3 ማይነስ 5 ማይነስ 2 ማይነስ 2 ማይነስ 1 ማይነስ 3 ይሆናል ማለት ነው። ስለዚህ ሲ ኢዝ ኢኳልስ ቱ ማይነስ 3 የሚለውን አገኘን ማለት ነው። ስለዚህ የሲን ቫልዩ ደግሞ አገኘን። አሁን የቢን ቫልዩ ነው ማግኘት ያለብን። የቢን ቫልዩ ደግሞ እንዴት ነው የምናገኘው? የኤክስ ስኩዌርን ኮኤፊሺየንቶች እኩል በማድረግ ነው። እዚህ ጋር የኤክስ ስኩዌር ኮኤፊሺየንታችን ምንድን ነው? 3 ነው። ኤ እና ቢ ሁለቱም ላይ ኤክስ ስኩዌር አላቸው። ስለዚህ ቫሪያብላቸው ተመሳሳይ ስለሆነ ኤ ፕላስ ቢ is equals to what? 3 ብለን እንወስዳለን ማለት ነው። ሁለቱም ኤክስ ስኩዌር ቫሪያብል ስለሚኖራቸው ዘንድ ኤ ፕላስ ቢ 3 የሚሰጡን ከሆነ የኤክስ ስኩዌር ኮኤፊሺየንት 3 ስለሆነ የኤ ቫልዩ ደግሞ እናውቃለን 1 ፕላስ ቢ ነው። then equal to 3 አድርገን ቢ is equals to 3 minus 1 ቢ is equals to what? 2 ማለት ነው። የቢን ቫልዩ እንደዚህ አድርገን ማግኘት እንችላለን። በቀጥታ እነዚህ ቫልዩዎች እዚህ ኤክስፕሬሽን ላይ እንተካለን ማለት ነው። ስለዚህ 1 ኤ 1 ቦታ ሲገባ 1 ኦቨር ኤክስ ፕላስ 2 ፕላስ ቢ ደግሞ 2 ኦቨር ኤክስ ፕላስ 1 ከዛ ሲ ደግሞ ምንድነው ማይነስ 3 ነው። ስለዚህ ቺን ፕላስ ማይነስ አድርጌ 3 ኦቨር ኤክስ ፕላስ 1 ለሆል ስኩዌር አድርጌ ዲኮምፖዚሽኑን መስራት ይችላል ማለት ነው። ይሄ ቾይስ ደግሞ ምን ላይ ነው ያለው? ቾይስ ኤ ላይ ነው ያለው። ስለዚህ our final answer is choice A. Question number 6 ምን ይላል? Let's set A B where x is an element of real number x cube minus x is equals to 0 ይላል and set B x element of integer where minus 1 less than x less than 3 x is between minus 1 and 3 ማለት ነው። minus 1 እና 3 አያጠቃልልም። B2 sets then what is the relative complement of B with respect to A ነው የሚለው። ይሄ ጥያቄ አምና ኢንትራንስ ኤግዛም ላይ መጥቷል። ከዛ በፊትም ያለው ኢንትራንስ ኤግዛም ላይ መጥቷል ማለት ነው። ስለዚህ እንዲህ አይነት ጥያቄ በአጠቃላይ ሊመጣ ስለሚችል ሪላቲቭ ኮምፕሊመንትን በደንብ ማስታወስ አለባችሁ ማለት ነው። እዚህ ጋር የተጠየቅነው ሪላቲቭ ኮምፕሊመንት ኦፍ ቢ ዊዝ ሪስፔክት ቱ ኤ ነው። ስለዚህ ሪላቲቭ ኮምፕሊመንት ኦፍ ቢ ዊዝ ሪስፔክት ቱ ኤ ማለት all the elements that are in set A but not in set B ማለት ነው። ሴት ኤ ውስጥ ኖረው ነገር ግን ቢ ውስጥ የሌሉ ነው የተጠየቀው። ሴት ኤ ውስጥ ኖረው ነገር ግን ቢ ውስጥ የሌሉ ነው የተጠየቀው። ስለዚህ መጀመሪያ
የሴታችንን የሴት ኤን እና ሴት ቢ ኤሌመንቶች በመዘርዘር እንጀምር። ሴት ኤ ማለት ምን ይለናል? ኤክስ ኪዩብ ማይነስ ኤክስ እዚህ ኳሱ 0 ነው አለ። ስለዚህ ይሄ ማለት ሶልቭ ስናደርግ ኤክስ ፋክተራይዝ አድርጌ ባወጣ ኤክስ ስኩዌር ማይነስ 1 ይቀርልኛል። እዚህ ኳሱ 0 ኤክስ ስኩዌር ማይነስ 1 ማለት ደግሞ ኤክስ ፕላስ 1 ታይምስ ኤክስ ማይነስ 1 ማለት ነው። ስለዚህ እዚህ ኳስቱ 0። ስለዚህ ምን አገኛለሁ? እዚህ ጋር ኤክስ እዚህ ኳስቱ 0 አገኛለሁ። ኤክስ እዚህ ኳስቱ ማይነስ 1 አገኛለሁ። ኤክስ እዚህ ኳስቱ ፖዚቲቭ 1 አገኛለሁ ማለት ነው። ስለዚህ ሴት ኤ ማለት ኤሌመንቶቹን ስንዘረዘራቸው ማይነስ 1 0 8 1 ናቸው ማለት ነው። ሴት ቢ ደግሞ እንዲሁ በተመሳሳይ ስንዘረዝረው ሴት ቢ ምን ተብያለሁ? ከማይነስ 1 ሌዛን ኤክስ ሌዛን 3 ተብያለሁ። ኢንቲጀር ነው። ስለዚህ ማይነስ 1 ላይ ያጠቃለልን ማለት ኢንቲጀር ከሆነ ከምንድን ነው የሚጀምረው? ከማይነስ 1 ቀጥሎ ኢንቲጀር ነበር 0 ነው። ከዛ ፖዚቲቭ 1 ነው። ከዛ ፖዚቲቭ 2 ነው። 3ንም አያጠቃልልም። ምክንያቱም እዚህ ጋር ሌዛን ነው የሚለው ኢኳል ቢሆን 3 ያጠቃልል ነበር። ስለዚህ የሴት ቢ ደግሞ ኤሌመንቶች እነዚህ ናቸው። ስለዚህ ሬላቲቭ ኮምፕሊመንት ኦፍ ቢ ዊዝ ሪስፔክት ቱ ኤ ስንሰራ ኤ ውስጥ ኖሮ ቢ ውስጥ የሌለ ኤሌመንት ነው የምናየው። ስለዚህ ያው ኔጌቲቭ 1 ኤ ውስጥ አለ፣ እዚህ ጋር ቢ ውስጥ ግን የለም። ስለዚህ ማይነስ 1 እንይዛለን። 0 እዚህም አለ 1ም አለ። ስለዚህ ማይነስ 1 ብቻ ነው ኤ ውስጥ ኖሮ ቢ ውስጥ የሌለው ማለት ነው። ስለዚህ the relative complement of A with the relative complement of B with respect to A ስንሰራ ማይነስ 1 ብቻ ነው የሚሆነው ሴታችን ነው። ስለዚህ choice A is our answer ማለት ነው። Question number 7. Let f of x be x cubed plus 4 and g of x be 3x square x cubed minus x square. Then what is the derivative of f plus g of x ነው የሚለው። የሁለቱ ፋንክሽኖች ድምር ዴሪቬቲቭ ነው የተጠየቀው። የተጠየቀው ምንድነው? f plus g of x ዴሪቬቲቭ ነው የተጠየቀው። ፈርስት ዴሪቬቲቭ ማለት ነው። ስለዚህ መጀመሪያ f plus g እንስራ። x ማለት ከቀጥታ መደመር ነው። x cube plus 4 plus 3x cube minus x square ማለት ነው። ተመሳሳይ ቫሪያብል ያላቸውን እንደምራለን። እዚህ ጋር 1 ነው። 1 plus 3 4x cube minus x square plus 4 እናገኛለን ስንደምረው። ዴሪቬቲቭን ስንሰራ f plus g ዴሪቬቲቭን ስንሰራ ይሄ ፖሊኖሚያል ስለሆነ ቀላል ነው። ኤክስፖነንቱን እናመጣለን፣ ከኮፊሽንት ጋር እናባዛለን። 3 times 4 12 x ከኤክስፖነንታችን ላይ አንድ እንቀንሳለን ኤክስ ስኩዌር ይሆናል ማለት ነው። ማይነስ እዚህ ጋር እቺን በተፍጽይ ወደ ኮፊሽንት ስንመጣ 2 ኤክስ ይቀራል። ኮንስታንታችን ደግሞ 0 ይሆናል። ስለዚህ ምን ይሆናል? መጨረሻ ላይ የምናገኘው ዴሪቬቲቭ 12 ኤክስ ስኩዌር ማይነስ 2x ይሆናል ማለት ነው። ስለዚህ ይሄን ደግሞ ቾይስ ምን ላይ ነው እናገኘው? ቾይስ ሲ ላይ። ስለዚህ አወር ፋይናል አንሰር ኢዝ ቾይስ ሲ።